ሰላም ውድ አድማጮቻችን፣ ለዛሬ በአንድ መልእክት መጥቻለሁ። ይሄውም ስለ ክርስቶስ ብለው የታሰሩ በተለይም በጅማ አካባቢ ወደ 30 የሚጠጉ እህት ወንድሞቻችን አሉ። እስልምና ሐሰተኛ መሆኑን የመሰከሩ እንዲሁም ደግሞ ከእስልምና የወጡ እንዲሁም የኔም ፕሮፋይል ያደረጉ የታሰሩ ሙስሊሞች በሚበዙባቸው አካባቢዎች አሉ። እነኚህን አካላት ህግ ሳይሆን ያሰራቸው ራሳቸው የህግ አካላት የሆኑ ማለትም አመራር ላይ ያሉ ኡስታዞች ናቸው ይህን እያደረጉ ያሉት። ፍርዱንም እየሰጡ ያሉት ምንድነው? እሱ ወደ እስልምና ከመጣችሁ እንለቃችኋለን፣ ወይንም ደግሞ መስጊድ ላይ መታችሁ አጥፍተናል ይቅርታ የምትሉ ከሆነ መስጊድ መታችሁ እንፈታችኋለን እያሏቸው ነው። በጣም አስቂኝ ሴኩላር የሆነች ሀገር ላይ እንደዚህ አይነት ፍርድ የሚያስቅ የሚያስገርም ነው። ይሄ የሚያሳየው እስልምና ሰላማዊ ሃይማኖት እንዳልሆነ፣ አሳዳጅና ገፊ እንደሆነ፣ አስተምሮታቸው ሲገለጥ ባዶ ኦና መሆኑንና የሚሸማቀቁበት መሆኑን፣ ያንን የሚሸማቀቁበትን አስተምሮ ደግሞ የሚያስቀጥሉት ሰዎችን በማሰር በመግደል በመውጋት በማባረር በመፍለጥ እንደዚህ መሆኑን ስላሳያችሁን እናመሰግናለን። እነኚህ እህት ወንድሞቻችን ወንጀል ሰርተዋል ተብለው በህግ የተያዙ ወይንም ህግ የፈረደባቸው ሳይሆኑ ኡስታዞቹ በራሳቸው ፈላጭ ቆራጭ ሆነው መስጊድ ላይ መጥተው እንደዚህ ያድርጉ። አንዳንዶቹ ሻዳ ያዙ፣ አንዳንዶቹ ወደ እምነታቸው ወደ ቀድሞ ይመለሱ፣ አንዳንዶቹን ደግሞ መስጊድ መታችሁ ይቅርታ ጠይቁ የሚል ነው። በጣም አሳዛኝም አስቂኝም የሆነ ይሄንን እንግዲህ የምታደርጉ የህግ አካላትም አብራችሁ ተባባሪ ሆናችሁ እንደዚህ አይነት ድርጊት ብትቆጠቡ ይሻላል፣ ለኛም ለናንተም አይጠቅምምና። በዚህ ውስጥ ደግሞ የኛ አባቶች ዝምታን መርጠዋል። ሜቢ እፎይ በጽሁፍ እፎይ የተባለው የሶሻል ሚዲያ አንቂ በጽሁፍ በአካል ቀርቦ ማመልከቻ አላደረሰንም የሚል መግለጫ ሊወጣብኝ ስለሚችል ኤንዌስ ድምጽ እንዲሰሙት አድርጓቸው፣ ይሄንን ድምጽ እንዲሰሙት አድርጓቸው። እኔን ለጊዜው ኢግኖር አድርጉኝና ይሄንን ድምጽ ህዝቡ ስለ ክርስቶስ ተብሎ እየተሳደደ እንደሆነ እንዲሁም ደግሞ በክርስቶስ ላይ ከዛኛው ወገን ምን አይነት ጸያፍ ንግግሮችን ሲናገሩ እንደነበረ አልሰሙም። አክቹሊ አባቶቻችን የኔን አንድ ንግግር ነው የሰሙት። እንለፈውና ኤንዌስ አሁን እህት ወንድሞቻችን የታሰሩት እንዲለቀቁልን ድምጽ እንዲሆኑ አባቶች ድምጻችሁን አሰሙልን እንላለን። በተረፈ ግን እስልምና ያለ ሴፍ ህልውናው የሞተ እንደሆነ ስላሳያችሁን ሙስሊሞች እናመሰግናለን። እስልምና የተስፋፋውም የመጣውም እንዲሁም ደግሞ የተወለደውም በሴፍ ነውና ይሄንኑን ያሳያችሁን፣ ሌላ ምንም ነገር የለውም። በሰፊ እንመጣበታለን። እስልምና የዚህን ያህል የሰላም ሃይማኖት እንዳልሆነ ሰው እንዲያውቀው ስላደረጋችሁ